ሰላም ጤና ይስጥልኝ ውድ ተመልካቾቼ እንደምን አላችሁ? እኔ ያለሁ እግዚአብሔር ይመስገን። ዛሬ በዚህ ቪዲዮ ተመልሻለሁ። በጣም ቆንጆ የሆነ የቃሪያ ጥብስ በቲማቲም አሰራር ይዤላችሁ መጥቻለሁ። እንደምትወዱትም ተስፋ አድርጋለሁ። ይህንን ቪዲዮ ከወደዳችሁት ላይክ፣ ኮሜንት፣ ሼር አድርጉ። አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡን ተቀላቀሉ እላለሁ። አሁን ወደ ቪዲዮ እንሄዳለን። የሚያስፈልጉኝ ነገሮች እነዚህ ናቸው። ሽንኩርት፣ ቲማቲም፣ ነጭ ሽንኩርት፣ ቃሪያ፣ የባሮ ሽንኩርት ናቸው። እነሱን ከታትፌ መልሳለሁ። ከዛ ድስቴን እንደዚህ ጥጃለሁ። እንደምትመለከቱት የከተፍኩት ሽንኩርቱን በወፍራራም ነው፣ አላደቀቅኩትም። በእጄ ነው የከተፍኩት በእንደዚህ አይነት ስታይል። ከዛ ውሃውን እስኪመጣው ድረስ ለትንሽ ደቂቃ አብስለዋለሁ ማለት ነው። ከዛ እዚህ ደረጃ ሲደርስ ዘይት ጨምርበታለሁ። ብዙ መብሰል አይጠበቅበትም። ለብ ነው የምናደርገው ሁሉንም። ከዛ ቲማቲማችን በእንደዚህ አይነት ስታይል የተከተፈውን እንጨምርበትና እሳታችንን እንቀንሳለን። ቲማቲሙ ቶሎ ስለሚበስል ከዚህ በኋላ ያለውን አሰራር እሳታችን ቀነስ አድርገን ነው የምንሰራው። ከዛ ቃሪያዬን በእንደዚህ አይነት ስታይል እከትፈዋለሁ ማለት ነው። ይሄንን ቃሪያ ግማሹን ነጭ ፍሬውን አወጣዋለሁ። ፍሬውን ማለት ውስጥ ያለው ነጭ ነገርና ፍሬውን አወጣዋለሁ። ነጩ ፓርት በጣም የሚያቃጥለው ነው። ፍሬውም አብሮ የሚያቃጥል ስለሆነ ግማሹን አወጣዋለሁ። ለምን? ይሄኛው ቃሪያ በጣም የሚያቃጥለው የሚጥሚጣ ዘሩ ቃሪያ ስለሆነ በጣም እንዳንቃጠል ግማሹን አወጣዋለሁ፣ ግማሹን ግን እተወዋለሁ ማለት ነው። ከዛ በእንደዚህ አይነት ስታይል እከትፈዋለሁ። በጣም ብዙ ጊዜ ይሄንን አመጋገብ ነፍሰ ጡር በነበርኩበት ሰዓት በጣም ነበር የምመገበው። የሚያቃጥል ነገር በጣም ነበር የምመገበውና እንደዚህ ቃሪያ ጥብስ በጣም ነው የምበላው። እና አንዳንዴ አሁንም ሮብ አርብ ሲሆን እና የሚያቃጥል ነገር ሲያምረኝ እንደዚህ ካልጫ ማባያ ጋር እንደማባያ እሰራለሁ ማለት ነው። ለዛ ነው ላካፍላችሁ የመጣሁት። አሁን ለከለሩ እርድ ጨምሬበታለሁ። እርድና ብላክ ፔፐር ጨምርበታለሁ። እናንተ ያላችሁን የምትወዱትን ብትጠቀሙ አሪፍ ነው። እኔ ያለኝና እየተጠቀምኩ ያለሁት። ከዛ ማጂ፣ ይሄን ቬጂቴብል ማጂ እጨምርበታለሁ ማለት ነው። ይሄኛው ማጂ ብዙ ጨው የለውም። ብዙ ጨው ስለሌለው ጨው ጨምርበታለሁ ለዚህ ስራ ማለት ነው። ትንሽ ጨው ጨምርበታለሁ። ጨው የበዛ እንዳይመስላችሁ። የማጂው ጨው ብዙ ነው ብላችሁ ስለምትጠይቁኝ ብዙዎቻችሁ ማጂ ጨምረሽ እንደገና ጨው ትጨምሪያለሽ ስለምትሉኝ፣ እንደ ሀገራችን ብዙ ጨው የለውም። እውነት ለመናገር የስጋውም የዶሮውም የቬጂቴብሉም ብዙ ጨው የለውም። እዚህ ሀገር ብዙ ጨው ስለሌለው ነው ጨው የምጨምርበት። ከዛ እንደዚህ ትንሽ ጠበስ ካደረኩት በኋላ ቃሪያዬን ጨምራለሁ ማለት ነው። እንደዚህ አድርገን ገልበጥ እናደርገዋለን። ከዚህ በኋላ እንደነገርኳችሁ ብዙ መብሰል አይጠበቅበትም። እሳታችንን የመጨረሻው ላይ ነው የማደርገው። መጨረሻ ላይ አድርጌ ነው የማበስለው። ካሁን በኋላ ብዙ መብሰል ስለማይጠበቅበት ከዛ ነጭ ሽንኩርቴንና ባሮ ሽንኩርቴን ከላይ ጨምርበታለሁ ማለት ነው። ይሄ ላይክ እንደ ሰላጣ ነው። ካጠገቡ እንደ ማባያ ስለሆነ ብዙ መብሰል የለበትም። ቃሪያም በነገራችን ላይ ቃሪያ ሲበስል ብዙ አይበላም። አንጀታችን ውስጥ ሄዶ የመለጠፍ ባህሪ ስላለው ብዙ አይበስልም። በጥሬው ቢበላ ስለሚመረጥ ብዙ አላበስለውም። ከዛ ከላዩ ላይ እንደዚህ ጨምራለሁ ማለት ነው። እንደዚህ ጨምሬበታለሁ። ከዛ ነጭ ሽሮ ነው እየሰራው ያለሁት። ይሄ ሽሮ ቀጠን ያለ ነው። ልጆች በዚህ ሽሮ ፍትፍት ስለሚወዱ ቀጠን አድርጌ ነው የሰራሁት። ለኛ ደግሞ ማባያ
ቃሪያ ማባያ እንበላለን ማለት ነው። ይሄኛው የቃሪያ አሰራር በፈለጋችሁት አልጫ ባልጫ ወጥ፣ ባልጫ ስጋ ወጥ፣ ባልጫ ምስር ምናምን የሚበላ አይነት ነው። በጣም አሪፍ ነው። ከዛ እዚህ ደረጃ ደርሷል። አሁን አጥፋዋለሁ ማለት ነው። መልኩን በጣም ነው የሚያምረው እንደምትመለከቱት። ሮብ ዓርብ ለምትጾሙ ሰዎች በጣም አሪፍ ነው። እንደ ፋስት ፉድ ነው። በጣም ቆንጆ ጊዜ የማይፈጅ አሪፍ የሆነ ነው ማለት ነው። ከዛ እንደዚህ አድርጌ ወደ ማዕድ አቀርበዋለሁ ማለት ነው። ውድ ተመልካቾቼ ይሄንን ይመስላል ማለት ነው። እንደዚህ አድርጌ ወደ ማዕድ አቀርበዋለሁ። ውድ ተመልካቾቼ ይሄንን ቪዲዮ ከወደዳችሁት ላይክ፣ ኮሜንት፣ ሼር አድርጉ። አዲስ ከሆናችሁ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ። ሰላም ሁኑ። ባባይ